በነብዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውል ይላል። እንግዲህ ይሄ ከዚህ በኋላ የምናየው ከቁጥር 15 ጀምሮ እስከ መጨረሻ የምናየው ለሰባቱ ዓመት የመከራ ዘመን የሚሆነውን ነው። የሰባቱ ዓመት የመከራ ዘመን እንዳልኳችሁ ከዚህ በፊት ደጋግመን ተናግረናል። ከምዕራፍ 4 የቤተ ክርስቲያን ንጥቀት ከሆነ በኋላ ዮሐንስ ራእይ ላይ ብሎም ደግሞ በተለይ ከምዕራፍ 6 ጀምሮ እስከ 19 እስከ ምዕራፍ 19 በ13 ምዕራፍ ውስጥ ተዘርዝሮ የተቀመጠ ነው። የሰባቱ ማህተቦች መፈታት፣ የሰባቱ መለከቶች መነፋት ብሎም የሰባቱ የቁጣ ጽዋዎች በምድር ላይ መፍሰስ፣ እነዚህ ፍጹም የሆነ የእግዚአብሔር ፍርድ በምድር ላይ የሚመጣባቸው ወቅቶች ናቸው። የጸጋው ሲዝን፣ የቤተ ክርስቲያን ዘመን፣ በክርስቶስ ኢየሱስ አምኖ የመዳን ዘመን፣ በጸጋው የመዳን ዘመን ሊገባደድ ነው። ምክንያቱም ወንጌል በዓለም ዙሪያ በሙላት እየተሰበከ ያለበት ወቅት ነው፣ ምስክር ይሆን ዘንድ። ምክንያቱም እግዚአብሔር ሁሌ አንድ ነገር ከመስራቱ በፊት ሐሳቡና ፍቃዱን ገልጾ አሳይቶ ነው። ሰው ሁሉ ወንጌል አልሰማሁም የማይልበት ደረጃ ወንጌል እየተሰበከ ነው። የመዳን መንገድ ኢየሱስ ክርስቶስ ብቻ ነው። የመዳን ቀን ደግሞ ዛሬ፣ የተወደደችው ሰዓት ደግሞ አሁን። ብታምን በልብህ ወደ እግዚአብሔር መንግሥት ትገባለህ። ይሄ ነው የእግዚአብሔር ፍቃድና ሐሳብ፣ ፍጹምም በጎም ደስ